አማራን በተቻለው አጋጣሚ ማፋጀት ነው። ሁለተኛው አማራን ራሱ እርስ በርስ ማፋጀት ነው። ሶስተኛው ኦሮሞን ራሱ እርስ በርስ ማፋጀት ነው። አራተኛው አፋርና ሶማሌን ማፋጀት ነው። አምስተኛው ሲዳማና ወላይታን ማፋጀት ነው። ስድስተኛ ቤኒሻንጉልን ከኦሮሚያም ከአማራም ጋር እንዲሁ ማፋጀት ነው። ከዛም ሲያልፍ ሙስሊም ክርስቲያንን ማፋጀት ነው። የሙስሊም ክርስቲያን በማይሳካበት ወቅት ሙስሊም እርስ በርሱ ክርስቲያን እርስ በርሱ ደግሞ እንዲፋጅ ማድረግ ነው። ማፋጀት የሚል ቃል ደጋግሞ መናገር የሚወዱት ይህንንም ሲያደርጉ ደስ የሚላቸው ብቻ አይደለም፣ በተግባርም ሲያደርጉት በተደጋጋሚ አሳይተዋል። እነዚህን የተጠቀሱትን ነገሮች ሁሉም አድርገዋቸዋል። በዚህ ንግግራቸው ውስጥ ትግራይን ከሌላው ጋር ማጣላት የሚለውን ገለጻ ያልተጠቀሙት ይህንን ስራዬን በተሳካ ሁኔታ አሳክቼዋለሁ ብለው ሊሆን ይችላል።